አይቶ ማመን እንደዚህ ይከብዳል። ሰላም ጤና ይስጥልኝ። አዎ እውነት አይቶ ማመን እንደዚህ ይከብደናል። ለሕክምናና ለምክር እኔ ጋር የሚመጡት የስኳር ታካሚዎች እያዩት ያሉትን ቁጥር በ15 ደቂቃ ውስጥ በደማቸው ውስጥ ያለውን የስኳር መጠን ቀንሶ ሲያዩ እጅግ በጣም ያስደነግጣቸዋል፣ እጅግ በጣም ይገርማቸዋል፣ እስከ አለማመን ድረስ ይደርሳሉ። ለዚህም ሶስቱን ቁጥራቸውን እንመልከት። የመጀመሪያው በ15 ደቂቃ ውስጥ 248 የነበረውን በደም ውስጥ ያለውን የስኳር መጠን ወደ 153 አውርደነዋል። ይኸውም በ95 ፖይንት ከነበረው ላይ ቀንሷል ማለት ነው። ሁለተኛው ታካሚ በ15 ደቂቃ ውስጥ 215 የነበረው በደም ውስጥ ያለው ስኳር ወደ 158 አውርደነዋል። ይኸውም በፊት ከነበረው ያመጣው ለውጥ 57 ነጥብ ዝቅ ብሏል ማለት ነው። ሶስተኛውና የመጨረሻው በ15 ደቂቃ ውስጥ 214 የነበረው ወደ 175 አውርደነዋል። ይኸውም የ39 ፖይንት ከነበረው ላይ ቀንሷል ማለት ነው። እነዚህ የቀነሱ በደም ውስጥ ያለው ስኳር መጠን ዳግም ላይመለስ ሄዷል። እንግዲህ አይተን ማመን ከከበደን ምን ማድረግ እችላለሁ? ማዝላችሁ መድኃኒት ሳይኖር፣ ምሰጣችሁ ሻይ ሳይኖር፣ ምሰጣችሁ ባህላዊም ሆነ ዘመናዊ መድኃኒት ሳይኖር፣ ይሄን ብሉ ይሄን አትብሉ ሳልላችሁ የፈለጋችሁትን እየበላችሁ የሰውነታችሁን አካል ብቻ በመጠቀም የነበራችሁ በደማችሁ ውስጥ ያለውን ስኳር በ15 ደቂቃ ውስጥ መቀነስ እያያችሁ ማመን ካልተቻለ ምን ማድረግ የምችለው ነገር አለ? ይህንን ቪዲዮ ፎሎ፣ ላይክ፣ ሼር አድርጉልን።